ወይ ምን ነው ፈለግሽኝ እንዴ? አዎ። ምን ነው? ለምን? አይ ብቻዬን ስሆን እኮ እንድታዋራኝ ብዬ ነው። ምን ነው አጠፋው እንዴ? አረ ምን በወጣሽ፣ ጥሩ አድርገሻል። ታዲያ ከኛ ጋር አትቀላቀልም ነበር? አይ እፈራለሁ። ከሰው ጋር መቀላቀል ብዙም አይደለሁም። አታስቢ፣ እኔ አላምድሻለሁ። መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍስ ሕይወትም ዘርቶ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ እናሳለሻል። መቼ? አሁን? አዎ እንቀላቀላቸው። ለብቻሽ አይጨንቅሽም እንዴ? እሺ ግን ጓደኞች አይደብራችሁ? ከዚህ በኋላማ በቃ ጓደኞቻችን ነው ማለት ያለብሽ። አረ ሲጀመር እነሱ ጋር እንዲህ ምናምን የለም፣ ፈታ ነው። ምናልባት ግን ሪቾ ትንሽ ልታስቸግርሽ ትችላለች። ያው እሷ ምንን ከማጣት ፍራቸዋ ነው እንጂ ለሌላ አይደለም። ትወዳለች ማለት ነው እንዴ? ለምን ትጠላኛለች? አትቀልድ። እኔ እኮ የምሬን ነው እንዴ። ቢሆንስ? ሆነ ነው ታዲያ ተከብዳለህ እንዴ? እኔ ማውቀው አንተን ብቻ ነው። እንዳትንጥቀኝ ብዬ ነው። ኧረ ተው ግን ሴቶች ከላይ ላይ ይውረዱ። አንድ ቆንጅዬ ወንድ ብታገኙ እኔ ላይ እንዲመሻማት ለዛውም እንዳትወስድብኝ እየተባባላችሁ። አረ ነው እሺ። እንደውም በቃ ሂድ። እምብየው አልፈልግ። ስቀልድሽ ነው። እኔማ መቼም ማጭት ይቻላል። አብረን ነው ብዙ አመታቶች የምናሳልፈው። ደግሞ ኩርፊያ እንዴት ነው የሚያምርብሽ! እንዴት ነው ሁሌ ላስበረብሽ ወሰደኝ። ዋሺ አሁን እኔ ደግሞ እዚሁ አደርን እኮ። እሺ እኔ ዴቭ ናንተ እዚሁ እኔ እከተላታለሁ፣ አወራታለሁ። ይቅርታ በባይነቶቹ ማረበሽኩ እንዴ? አራት ጨነቂ እኔ ቆንጆ አረበሽን። ከዚህ በኋላ ደግሞ እኮ አንቺን ጓደኛችን ነሽ። ልክ ነች። በጠበጥኳቸው ብለሽ አታስቢ። አዎ ሪቾ እንዲህ ስታያት ተናዳጅና ክፉ ብትመስልም ውስጧ ግን በጣም ንጹህ። አላልኩሽ? እንዲህ ናቸው ጓደኞች። ሁሌ እነሱ ጋር ረሃ ነው። ስሚ ሚካ። ወይ ምንድን ነው? ለአዲስ እንግዳ ሙዚቃ የለሽም እንዴ? ዝም አልሽ እኮ። እስኪ ጋብዥልኝ። በደስታ ነዋ። እኔ ጋር ምን ጠፍቶ? ያን ጊዜ ገና እንዳየሁሽ ልክ እንዳየሁሽ ሰው ማል ልቤ ለሁለት ሲከፈል ገና አንቺን ሳይ ታውቆብኛል ባይኔ ላይ ሲታይ ፍቅርሽ ሲታይ ከአይኔ ላይ
ለሰው ሁሉን እስኪ ደንቀው እስከ ዛሬም አላውቀው ልዩ ስሜት ተሰምቶኛል አይን ያየው ልብ ይመኛል እኔ እስኪ አትፍረጂ በኔ አይኔ ጉድ አርጎኛል እንኳን ላንቺም ቀርቶ ለራሴም ገርሞኛል በስኪ ነገር ባይን ይገባል ፍቅርም እንደዚያው ነው አፈቀርኩሽ መሰል ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ፍቅር አመሉ እንዲህ ነው እርቹ በጣም ግራ እየጋባሽኝ ነው እኮ ቆይ ምንድነው የተፈጠረ ያለው ለምን አትነግሪኝም ምን ብዬ ልንገርሽ እንጃ በተለይ ከሰከንድ ሴሚስተር ጀምሮ ምንም ልክ አይደለሽም ምንድነው ነገሩ ኧረ ምንም አልሆንኩም በዳዊት ነው አይ ሪች እሺ በቃ ነው ለምን ምን አዲስ ነገር ተፈጠረ ሊሊ ደግሞ ምንም ለውጥ አላየሁበትም ለማለት ነው ዲቦራኛ ክላስ ከገባት ጀምሮ የዴቭን ሁኔታ አይተሻል ሙሉ በሙሉ እኮ ነው የተቀየረው ሪች ደግሞ ወዷት እኮ ነው መቼስ ከኛ ከጓደኞች ጋራ ዘላለሙን አይኖር አንቺም እንደሌሎቹ እሷም መውደዱ አስደስቶሻል ማለት ነው እንዴ ለምን ማያስደስተኝ ጓደኛችን አይደል እንዴ በጓደኛችን ደስታ ማን ደስት ከሆነ ምን ሆነ ጓደኝነታችን አይ አሪፍ ነው ራሂል በእናትሽ ይበልጥ ነገር ነው አታውሳሽብኝ እኔ ምንም አልገባኝም ቆይ ግን አንቺ ልጅ ዴቭን ትወጂዋለሽ እንዴ አቦታይኛ ራሂል 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 ጓደኝነትና ፍቅራችሁ በጣም ነው የሚያስቀናው እናመሰግናለን የኔ ቆንጆ መቼስ አንቺም ከዚህ በኋላ ከኛ ጋር ነው የምታሳልፊ እንዴ ምን ትረጥራለህ አንተ ምንድነው አስደነገጥከኝ እኮ ለራስ ቁም ነገር ማታቅ ልጅ ቁም ነገር ትልቅ ነገር ምናምን እያልክ ትፈላሰፍብኛለህ እንዴ ምን የምሬን ነው እስከዛሬ ለማንም ነገር የማላውቀው ነገር ነው ምንልሽ ምንድነው በስማ
ተደፋፍሬ መጥቼ እንደዚህ ልፍራ? ኧረ በእናትህ አታላቅጥብኝ። አይደለም እኮ አቡቾ እሺ አረሊ በቃ እኔ ራይልን ወዳታለሁ። ልጆ ደህንነቱ በተጠበቀ እንደ እናት እቅፍ ድግፍ አድርገው በሚይዙ ሰናይ መምህሮች የቦረቁ እንዲማሩ ሽተዋል። እንግዲያውስ ዩኒፎርም አካዳሚ ትክክለኛ ምርጫው ይሁን። ዩኒፎርም አካዳሚ በውስጡ ልጆች የተዝናኑ ዕውቀት የሚገበዩባቸውን ቤተ መጻሕፍት፣ ቤተ ሙከራ፣ ሚኒ ሚዲያና ሌሎች ማዕከላትን እንዲሁም እንዳሻቸው የሚወርቁበትን ሰፊ ግቢ ይዞ ይጠብቃቸዋል። አድራሻ ገላን ኮንዶሚኒየም አርቲስት ሃጫሉ ሁንዴሳ የመጀመሪያ ደረጃ ትምህርት ቤት አጠገብ ዝቅ ብሎ። ስልክ ቁጥር 0902 008866 ወይም 0904 11 4488 ዩኒፎርም አካዳሚ